ላስገባና ዮኒ ማኛ ሰላም ነው? ሰላም ነው። እንዴት ነህ? ሰላም ነኝ። እኔ ሙስሊም ነኝ፣ ግን ፕሮፋይሉ ያ እንትን ነው የአሁኑ ያው የክርስቲያን ጳጳስ ነው የኦሮሞ የአሁኑ ማለት ነው። ስለዚህ ምንም ቢሆን እናንተ ከኦሮሚያ ማስወጣት ነው እኛ አላማችን። አላማችሁ አዎ። እስቲ ወላሂ በል ወላሂ እናንተ ጋር መኖር ኦሮሞ እናንተ ጋር ከመኖር ከእንስሳ ጋር መኖር ይሻላል። ለምንድን ነው የምትጠላን ግን? እናንተ መጀመሪያ አገር የላችሁም። እሺ ሌላ ኦሮሞ መሬቶ ናችሁ። እናንተ ሰው ትሰርቃላችሁ። እውነት እነራያ ማን ተሰረቀ? አማራ ነው ሰረቀ። አዎ ይሰርቃል። ሰው ይሰርቃል። መሬቶና እሺ ይሰርቃል። እሺ እስከ ራያ እስከ አገሆ ገና እናስመልሳለን። እናስመልሳላችሁ? አዎ ታስመልሳላችሁ? አዎ። ስለዚህ ከኦሮሚያ ውስጥ ቶሎ ካልወጣችሁ ነገሩ አልቋል። እስቲ ወላሂ በል ወላሂ ቢላሂ በል ወላሂ ያው ነው። እና እኚህን ሰውዬ ወደድካቸው ለምንድን ነው? ያ እኚህ ሰውዬ ስማቸው ማን ነው? አንተ ፕሮፋይል አረካቸው። እኔ ኦሮሞ ስሙን ተው፣ ኦሮሞ ነው ሲሙ። ለምን አያስፈልም? ምኑንም ሳታውቀው ነው የምትለጥፈው። ኦሮሞ ነው። ለምን ትለጥፈዋለህ ሲሙን ሳታውቅ? አንድ ነን። አንድ ናችሁ? አዎ። እሺ ልጠይቅ። እኔ ደግሞ ሙስሊምን ሁለት ቦታ በኦሮምኛ እናውራ ቢላችሁ ምን ትላላችሁ? ማን ያቂም አለ ቢጠየቅ አሁን ሙስሊም ቁርአኑ በኦሮምኛ ትሁንና በኦሮምኛ ቅራ ቢል ምን ትላለ? እሺ ትላለ? በኦሮምኛ አዎ። አዛኑ በኦሮምኛ ይሁን ቢባል ኦፒ ጆሌ ይባል ቢባል እሺ ትላለ? አዎ ትላለ? አዎ። እስቲ ወላሂ በል። ስለዚህ እናንተ ቶላችሁ ለምን ትዋሻለህ? ወላሂ በል። በውስጥ እና እኛ እየሰራ ነው፣ ብዙ ነገር እየሰራ ነው። በውስጥ እሺ። ምንድን ነው የምትሰራው? አማራ ከኦሮሚያ ማስወጣት። ለምንድን ነው የምታስወጣ? እምቢ አላችኋ። እምቢ አልን። ውጡ ሲባል እምቢ አልን። ክብር አይወዳቸውም። ለዛ ነው አማራ እውነት ነው። ክብር አንወድም እኛ። እና ክብር እንዴት ነው የሚወደደው? እስቲ ንገረኝ። እኛ እስከ አሁን አማራ ጀግንነት ሳይሆን ያ ቡዳ ኦፒዲዮ ነው እስከ አሁን እኛ እስከ አሁን እኛ እየጨረሰ ያለ ከናንተ ጋር። ኦሮሞ አንድ ነን አላልክም እንዴ? ቡዳ ሆነ ደግሞ ኦፒዶ አይደለም። ከክርስቲያን እና ከሙስሊም እኛ አንድ ነን። ኦፒዲዮ ማለት 500 ራሱ አትሞሉም እኮ አይሞሉም እኮ 500 እና ምን ነበር ኦፒዲዮ የኦሮሞ ጥላት ነው። ዋና ጥላት ተነፍጠኛ ጋር አንድ ነው ማለት ነው። እነሱ የእናንተም አይሆኑም፣ የኦሮሞም አይሆኑም።
የሌላ ብሔርም አይሆኑም። ለማን ነው የሚሆኑት? ኦፒዲዮ ምንም አይሆንም። አላቁም እሱ አላቁም፣ ግን የማንም ብሔር አይሆኑም። ለምን? እሱም ፈጣሪ ጠይቀው ወይም እነሱ ጠይቀው። እስቲ ይሄ ነው የማይሆኑበት ምክንያት ይሄ ነው ቢላ አውራ። አሁን እሱ አልፏል። እኔ ቶሎ ትወጣላችሁ። ለምንድን ነው ማቴ? ምክንያት እኮ ትወጣላችሁ አትወጡም። አማራ ክብር አይወድለትም አልከኝ። እሺ አልኩ። ክብር ስለማይወድለት ከኦሮሚያ ክልል እናስወጣለን አልኩኝ። እሺ አልኩ። ኦፒዲዮ ደግሞ በምን ምክንያት ነው የማይሆነው? እስቲ በቁም ነገር ላውራ። ስለዚህ አማራ ተዘጋጁ ማስወጣት፣ ከኦሮሚያ ማውጣት። አሁን አንተም ተደምረ ነው ኦሮሞ የምትባለው? ኦሮሞ እናንተ ሰው መንቆሾች እኮ እንትን ነው የእናንተ ተደምረ ነው ኦሮሞ የምትባለው? አንተ ተደምረ ነው አማራ የምትባለው? አረ ጽድት ያልኩ ነኝ። እሱማ ታውቃለህ። እኔም ጽድት ያለ በቪዲዮ ጣስቲ መጽዳትን ሳይለው ማምነው እኔ ይኸው ጸዳ ብያለሁ አባቴ። በቪዲዮ ጣስቲ ድምፅም ሰምተዋል መሰለኝ። እኔ ድምፅን ሰምተዋል መሰለኝ። ድምፅ መጽዳቱ አይናገርም። እስቲ በቪዲዮ ጣና መጽዳትን ሊው። አንተ አሁን ፎቶ ነው እዛ የምትቀመጠው እንጂ እንትን አይደለም እኮ። ሰው ሳይሆን ፎቶ እየተነቀንሳቀሰ ፎቶ ነው የጸዳብህ። ፎቶ ነው አሁን ከአንተ ፎቶ አንዳንድ ሰዎች ስለ አማርኛ ምናምን የእናቴ ቋንቋ አይደለም ዝም ብላችሁ የቋንቋ አይደለም ችግሩ። የአንተ አሁን ይሄንን ፎቶ ነው አልከኝ። ፎቶና ቪዲዮ ማትለይ ልጅ ነህ። ኦሮሞ ነው ወክለ የመጣው? ኦሮሞ ነው። አንተ አሁን ፎቶ ነው ብላል እኮ ብያለሁ እኮ። አንተ ፎቶ ነው እንጂ እዛ የምትቀመጠው ሰው አይደለም። አማራ ሁሉ ፎቶ ነው። አማራ ሁሉ ፎቶ ነው። ፎቶ ነው። አይ ኦሮሞን በዚህ አልገምተውም። ገባ? አንተ አንድ ግለሰብ ስለሆንክ ኦሮሞ እንደዚህ ነው አይደለም። ሽግር እኔ ያልኩና ለወደፊት ለምሳሌ እኔም ብጠይቀኝ ኦሮሞ ሙሉ ጥላ ብትለኝ እኔ አልጠላም። ኦሮሞን ጥላ ሙሉ በሙሉ ኦሮሞን ጥላ ብትለኝ አልጠላም። ለምንድን ነው ምን አረገ? ከትንሽ እስከ ትልቅ አማራ መቼም አንወድመኛ። አየህ ለምን መሰለ? ለምን ብዙ አመት ተሸክመናል። ምንድን ነው የምትሸከመኝ? አንተ ለኦሮሞ ሀገር ሰው መሬቶና ሰው ትሰርቃላችሁ ብያለሁ እኮ። ማን ነው የሚሰርቃውን? አንተን መሬት እስከ ፊንፊኔ እስከ ናዝሪት እስከ ራያ። አንተ አሁን አዲስ አበባን ታውቀዋለህ? ሰው ማንቆሻሽ ሙድ ይዛለህ። ዝም ብለህ ሙድ አይደለም። ለምሳሌ ሚኒሶታ ተቀምጠህ ዝም ብለህ ታወራለህ። ብዙ አመት ብቻ ነው እንደምታውቀው። ሚኒሶታ ሄጄ አላውቅም። እናውቃለን። ያው ዲሲ የእናንተ መርካቶ የአማራ መርካቶ እዛ ነው። አማራ ከመርካቶ እዛ ዲሲ አይወጡም እኮ። እኔ ዲሲ አልኖርም አባቴ። አይዞ እዛ ነው እናውቃለን። እኔ የምጠይቅህ ምን መሰለህ? አንተ አዲስ አበባ ሳትኖር እንዴት ስለ አዲስ አበባ ልታወራ ትችላለህ? ምን አዲስ አበባ የት አለ? አዲስ አበባ ምንድን ነው? አዲስ አበባ አናውቅም እኛ። እና ፊንፊኔ ነው የምናውቀው። አዲስ አበባ ፊንፊኔ ሳትኖር ስለ ፊንፊኔ እንዴት ነው የምትጫወተው? ለምን አናውቅም? እስቲ ንገረኝ። የት ነው አዲስ አበባ? ፊንፊኔ የት ናት? ጥያቄ ያ ትንሽ ጥያቄ ይሄን ስላተውና እናንተ ቶሎ ውጡ እኮ እኔ የጠየቁሽ አባቴ። ምን መሰለ እኔ እያልኩ ያለው አዲስ አበባ የት ነው? ይቅርታ ፊንፊኔ የት ነው ያለው?
የኦሮሚያ መካን እንትን ነው ኦሮሚያ ውስጥ ነው። ምኑ ጋር ምን አካባቢ ከምን ጋር ይጎራበታል? ከምን ጋር ይጎራበታል? ከኦሮሚያ ጋር ይጎራበታል። ኦሮሚያ የትኛው? የኦሮሚያ ጋር ነው የሚጎራበተው? ኦሮሚያ ሀገር ክልል ሳይሆን የሚጎራበተው ወይስ ከምን ጋር ነው? እስቲ ንገረኝ። ከኦሮሚያው ጋር ከአርሲ ጋር ነው? እስቲ ንገረኝ። ይሄን ነገር የማይሆን ጥያቄ ይሄ አይደለም እኮ ነው የምታሳዝነኝ። አሁን አንተ እኔ አሁን የኦሮሞን ህዝብ አንተ ስለማልገምተው ነው ገባ አባቴ እንደዚህ ትላላችሁ። ኦሮሞ እናንተ እናውቃለን። ይህን ነገር እናንተ እናውቃለን። እንታንተ አይደለም ኦሮሞ እንታንተ አይደለም። እስካሁን ይሄን ነገር እያወራችሁ እስከ አሁን አድራችሁ ነበረ። ካሁን በኋላ አታድሩም፣ እዛ አታድሩም። እኔ ግን ስሰማ ማለት አታድሩም እዛ ኦሮሚያ ክልል ዱባይ ነው በጣም አድጋለች የሚባል ነገር አለ። እውነት ነው? አድጋለች፣ ዱባይ ሆናለች የሚባል ነገር አለ። ያለ ቡዳ እዛ እያለ እንዴት ያድጋለች? አማራ እዛ እያለ አሁን ለምሳሌ እኔ እናንተ አብረን መንገድ ላይ ብንታይ ማን ነው በቡዳ የሚበላው? እኔ ነኝ ትላለህ። እኔ ነኝ ትላለህ። ራስህ አሳካለህ። እናንተ መንገድ ላይ ብንታይ ለብሰን ምናምን ነገር ቡዳ ቢመጣ ማንን ነው የሚበላው? ቀስ ብለህ ንገረኝ። እኔ እጅ ትሞላለህ። እኔ እጅ ትሞላለህ። እጄን አልሞላም። ታዲያ እጅ ነው የምትሞላው? እና እጅ ላይ እንዴት አልገባኝም። እስቲ አስረዳኝ። እጄን ትሞላለህ አንተ መንገድ ላይ እኔና አንተ ከተገናኘ መንገድ ላይ እጄን ትሞላለህ። እኔ እጄ ትሞላለህ። እስቲ አሳየኛ። በምን አውቃለሁ? ፊትህን አሳየኛ። ፊቴን ነገ ጠብቀኝ። ነገ ታጥበህ ትመጣለህ። ነገ ጠብቀኝ። ነገ ታጥበህ ትመጣለህ። ወይ አማራ ጉረኛ ነው እኮ ወይ አማራ ጉረኛ ማታት ነገ ትለቅሳላችሁ። ጉራው እኮ እኔ አንድ እጄ ላይ አትሞላም ያልከው አንተ ነህ ጉረኛ ልትባል የምትችለው፣ እኔ አይደለሁም። አንተ መልሰህ ጉረኛ የምትለኝ እኔን ነው። እንዴት አይምታታብህም? አይደለም አማራ ነው ጉረኛ። አማራ ሁሉ ጉረኛ ነው። ምን ዘራፍ ብቻ ጉራ ይመቸናል፣ ውስጣችን ነው። ጉራ ነው። ዘራፍ እያላችሁ ትግራይ ጊዜ ዘራፍ እያላችሁ ትግራይ እንጨርሳለን እያላችሁ ለአንድ ትግራይ ተወላጅ ክላሽ አንድ ክላሽ ሲተኮሱ 1000 እየሮጣችሁ ነበራችሁ እኮ። ዘራፍ ነበራችሁ ነው ያልከው። እኔ የምጠይቅህ ተመሳሳይ ጥያቄ ልጠይቅህ። ጥያቄ ነው። አንደኛውን የነዳው ከሶማሌ ክልል ምን ልትለይ ነው? ጀለሴ 1 ሚሊዮን አብዲሌ ከርቸሌ አስገብተናል። ከርቸሌ ግን ለብቻው 1 ሚሊዮናችሁን ነድቷል። ምን ልትለው ነው እሱ? ምን ዋጋ አለ? ስንት ሰው እዛ ጨረሰ? የራሱ ህዝብ ስንት ጨረሰ? እዛ ስንት ጨርሶ ምንም ዋጋ ሳገኝ መሬትም አላገኘም። ምንም መሬትን አላገኘም። እስር ቤት ብቻ ገባ እየተቀመጠ ነው። እዛ
አንተ ከገባ ከአሜሪካና አውሮፓ ትዘፍናለህ እኮ ወደ ሀገር አንተ አልትገባም እንጂ አንተ እናስገባለን ነበር። ትገባላችሁ ነበረ። አንተ ቆንቃ እኔን አማርኛ አይነት ያወራል እንትን እየሳክ ነው መሰለኝ። በአማርኛ አይደለም የምስቀው እኔ ንግግር አሁን ለምሳሌ የእናቴ ቆንቃ አይደለም፣ በቋንቋ አይደለም እኔ የምስቀው በምን መሰለህ የእናንተን ቆንቃ አይደለም ከግሪክ ከአረብ በቋንቋ አይደለም እየሳኩብ ያለው አስተሳሰብህ ኦሮሞን የሚያስከብር ንግግሮች እየተናገርክ አይደለም ብሮ። ኦሮሞን የሚያስከብር ኦሮሞ ማለት እንደዚህ ነው ብሎ በጥሩ እንዲነሳ እያደረክ አይደለም። እሱ አልፏል። ከኦሮሞ የማይገብር ምናምን ኦሮሞ ውሃ እያላችሁ ናሲሮ እያየው ነው ብሮዬ፣ ይጨርስ ብዬ ነው። የለም እንደዚህ ነገር ከአሁን በኋላ የለም፣ አልቋል። ምኑ ከአሁን በኋላ የለም። ኦሮሞ ውሃ ነው። ኦሮሞ እንደዚህ የሚያስከብር ያንተን ንግግር ያስከብር ምናምን ልታስወጣብኝ ነው የሚለውን እንስማ። የምታስተምረው ነገር ካለ ደስ ይለኛል። አንድ የሚያውቅ የኦሮሞ ልጅ ላስገባልህ። አንድ የኦሮሞ ልጅ ላስገባልህ። አማራ አይገባም። ማስተማሪም አማራ አስገባም። ናሲሮን ያስገባው መስሎ ነበር። ይቅርታ። ቆይ ላስገባልህ የኦሮሞ ልጅ ትንሽ በሳል የሚያውቅ ሰው ላስገባልህና ይንገር። ተማርከሱ ስላስገባኝ አመሰግናለሁ። ማኛ ሰላም ብያለሁ። ናሲሮ እንዴት ነህ? ትንሽ አስተምራለሁ። አልሐምዱሊላህ ኦቤን አይ እሺ፣ ቆይ አንዴ ላናግረው። ማል ጉዳርተ ቆይ አኒ ከንጎዱት ጅሩ ኦሮሚያ ኬሳ ያውዳ በቃ የሲን ወጋ አመታም ባየ ሲን ባኔትን እንጅራ ያውዳ እንጃን አመንቲ ከም ወርዶፍታተ ሙስሊማ እሺ የረቢ ተከቻ አርዲ ፊ ሰማይ ኡመ ከሶዳቱ ታቴ አመነ ከነ ዲሲ በ የረቡ መተከቻ ትላል ከአመንቱ ታቴ ይቻል አዋም ማለት እንከራዶ በቃ አሴቴ ኡመተ ከነነ ተከሲኒ ሐዋስ ከነ ከበጃ ማለት ነው። በቤቴ በሚስጥር ጀመራችሁ? ኖ ወላሂ ምስጥር አይደለም። ማኛ ታው ችግር የለም። በቃ እኔና እሱ እየተግባባን ስለሆነ ከይቅርታ ጋር የረቢ ተከቻ ሲኡመ ሶዳቴ እሺ መነከራበያ እሺ መነከራበያ ማሊ ሲብረዱሄ አነ ብረ ዮ በርባደ ሴኒ ሰዓት እኮ እንጨራሲ ገና መነክ አከፈት ታሰ ወላሂ ሰዓት እኮ ሲደገፈን ዋን ፌቴታ ጋሩ ሰበብኒ ሲብረዱ ፉፊ ሲንጂሩ ተከጀ አቲ ማሊ ሙስሊማ ሞከጀቱ ኖ አና መንቲ ገዚ ጋፈደ ዋቁመት አመንቱን ስገደቱ ራፊ አማ የረብ መስዳት ማን ከረታ ነው ዋና ጀጃ አኒ ነው ወናጀ ጀምበር ኢንተላ ደቤታ አኒ አመተ ሜቃ ሚዲያ ከና አና ፋራዋልሚቲ ያራይሲ አቲ ሚዲያ ብለ ማልቴ ኢላ አማ አስብረቲ ኢሰወሊን ሃሶፍቴ ወሊ ገላን ጅርቱ ኡመቲ ከኛ ረስ ተበለ ኮመንት ጀለ ደመኒ ላል ኮመንት ጀለ ደመኒ ዋይ ኮመንቲ ጥቄነ ኮመንቲ ላሏል ኮመንቲ ማሊን ጎዳኒ ያደ ከየን ዱበዳኒ ኡፍቲ አመኔቲ አንድ ደቂቃ ጨምርላችሁና ከዛ ወደ ዋናው ጣቢያን እንመለሳለን። አማቲ በውንፌቶስ አስመተ ልጄቺ አስመተቴ ኡመተ ከኛ ጥቄሲሱ በርባዳ አቲ አመሲ መታከ አማራ ወጂነ ስረት ዲጎሺ ጀቻትን እንቱርታን ትወናተ ጌሚ ተበቻቲ አስመተቴ ከሙዲ ኑረ ቀበተን በርባዳ ሲቤካ ሲመታከ ሲቤካ አባው ማኛ አንድ ነገር ልበለ ዮኒ ማኛ ከቅርታ ጋር ማለት ነው። አንድ ሚውት አድርጎ እስቲ በእናትህ እስቲ አንድ ሚውት አድርጎ። አዎ ጭራሽ መሳደብ ጀመረ እሱ ድራስ ቅንጣት ያህል እንኳን ማለት ነው ማኛ ቅንጣት ያህል እንኳን ለኛ ክብር ካልክ በፈጣሪ ስም ይዣለሁ አስወጣለሁ። እሺ ስለዚህ ነቀልኩ ስላስገባኝ አመሰግናለሁ። ክበርልኝ። ነቅየዋለሁ። ያ ለኛ ክብር ካለ አስወጣልኝ ብሏል። ናሲሮ አስወጥቼለታለሁ። ይሄ ነው። ለዚህ ነው አያችሁ እያንዳንዱ
እኔ ሁሉም ኦሮሞ እንደዛ ነው ብዬ አላስብም፣ አስቤም አላውቅም። ግን እንደዚህ አይነት አስተሳሰብ ያላቸው እንዳሉ ማወቅ አለብን። በቃ ሙሉ በሙሉ አማራ ከሆነ ችግር የለውም ናሲሮ ሙሉ ለሙሉ አማራ ከሆንክ እጠላለሁ ብሎ የሚመጣ አስተሳሰብ ይዘው የመጡ ሰዎች አሉ።